ሰላም የፊት አውራሪ ቤተሰቦች እንዴት ቆያችሁኝ? ዛሬ እንግዲህ ኢንትሮዳክሽን ክፍል 3ን ይዤላችሁ ቀርባለሁ። ይሄ አስ ኢንትሮዳክሽን ከምንወስደው ቻፕተር 1 ላይ ካለ የመጨረሻው ክፍል ነው። ታዲያ በዚህ ቻፕተር በክፍል 3 የምንመለከተው ሪሌሽንሺፕ ቢትዊን ኤስኬ ሲስተም እና ኤልዌት ዌቭ በመጀመሪያ ሲሆን በመቀጠል ደግሞ ቻይልድ ኤንድ ማዘር ሲኩዌንስን እንመለከታለን። በመቀጠልም በሶስተኛነት ፕሮሰስ ፍሎ ኦፍ ኤስኬ ሲስተምን የምናይ ይሆናል። ፕሮሰስ ፍሎውን እንግዲህ ዶክመንቱን ቴሌግራም ቻናል ላይ ወይንም ደግሞ ፊታውራሪ ኤፌክስ ላይብረሪ ላይ ማስቀምጥላችሁ ይሆናል። ስለዚህ ቴሌግራም ቻናሌን በመቀላቀል እነሱን ዶክመንቶች መመልከት የምትችሉ ይሆናል ማለት ነው። ታዲያ ለዛሬ በመጀመሪያነት የምንመለከተው የኤስኬ ስትራቴጂን እና የኤልዌት ዌቭ ሪሌሽንሺፓቸው ምን ይመስላል፣ ምንድን ነገርስ ያመሳስላቸዋል የሚለውን ነገር እንመለከታለን። ሁለቱም ስትራቴጂዎች ቤዝድ ያደረጉት ቤዝድ ኦን ሲኩዌንስ አላቸው። ታዲያ ኤስኬ ትሬዲንግ ሲስተም ደግሞ ምንን የኤልዌት ዌቭን ፕሪንሲፕል ለፍሬጅ ያደርጋል፣ እንዲሁም ደግሞ ትሬዲንግ ሴትአፖችን ኢንሃንስ ያደርጋል። ይሄ ማለት ምንድን ነው? ይሄ የኤልዌት ዌቭ ቲዮሪ እንደ እናት የሆነ ቲዮሪ ነው። ያንን ቲዮሪ በመጠቀም ምንድን ያደርጋል ማለት ነው? ኤስኬ ትሬዲንግ ሲስተም ያንን የኤልዌት ዌቭ ፕሪንሲፕልን ለፍሬጅድ አድርጎ ቆንጆ የትሬዲንግ ሴትአፖችን እንድናገኝ በር ይከፍትልናል ማለት ነው። እንዲሁም ደግሞ ዌቭ ፓተርንን ቤዝድ ያደረጉ ስትራቴጂዎች ናቸው ሁለቱም። ያው እንደምናውቀው ኢምፐልስ ዌቭ እና እንዲሁም ደግሞ ኮሬክቲቭ ዌቭ አለው ኤልዌት ዌቭ ስትራቴጂ። በባለፈው ቪዲዮዎቼ ላይ በደንብ አብራርቻቸዋለሁ። ኢምፐልስ ዌቭ 5 ዌቮች ሲኖሩት እንዲሁም ደግሞ ኮሬክቲቭ ዌቭ ደግሞ 3 ዌቮች አሉት ማለት ነው። በአንጻሩ ግን ኤስኬ ሲስተምን ከተመለከት ነው 3 ዌቮችን ቤዝድ አድርጎ የሚሄድና በቀላሉ ትሬዲንግ ሴትአፖችን ለማግኘት የሚያገለግል የትሬዲንግ ሲስተም ነው ማለት ነው። ስለዚህ በቀላሉ ዌቮችን አይደንቲፋይ ለማድረግ እና ትሬዲንግ ሴትአፖችን ለማግኘት ቀለል ያደርገዋል ማለት ነው ኤስኬ ሲስተም። ሌላኛው ፍራክታል የሆነ ስትራክቸር አላቸው ሁለቱም። ይሄ ማለት አንዱ ትልቁ ዌቭ በውስጡ ሌሎች ትናንሽ ዌቮችን ማለት ታይም ፍሬም በቀያየርን ቁጥር አንድ ትልቅ ዌቭ ብለን የምንጠራው የሆነ ሲኩዌንስ እዛ በውስጡ ደግሞ ሌሎች ዌቮችን ይዞ ፍራክታል በሆነ መልኩ ምንድን ያደርጋል ማለት ነው? ይንቀሳቀሳል ተብሎ ይታሰባል ማለት ነው። እንዲሁም ደግሞ ከሳይኮሎጂካል ፋክተሮች አሉት። ይሄ ምንድን ነው? የማርኬት ሙቭመንቱ የራሱ የሆነ ሳይኮሎጂካል ፋክተር አለው ብለው ያምናሉ ሁለቱም ትሬዲንግ ስትራቴጂዎች። ስለዚህ ከዛ ጋር አብረው ያመሳስላቸዋል ማለት ነው። ሌላኛው እና በስተመጨረሻ ደግሞ ሊያመሳስላቸው የሚችለው ነገር ፕሪዲክቲቭ ፓተርኖች አሉት፣ ድግግሞሾች አሉት እና ይሄ ምንድነው አይደንቲፋይድ የሆኑ ፓተርኖች አሉት እና ፎርካስት ለማድረግ የፊውቸሩን ፕራይስ ሙቭመንት ፎርካስት ለማድረግ የሚጠቅሙ አይደንቲፋይድ የሆኑ ፓተርኖች ያሉባቸው ሲስተሞች ወይንም ደግሞ ስትራቴጂዎች ናቸው ማለት ነው። ወደ ቀጣዩ ቻይልድ እና ማዘር ሲኩዌንስ ማለት ምን ማለት ነው ወደሚለው ስንመጣ ቻይልድ ሲኩዌንስ የምንለው ስሞል ዲግሪ ያለው ማለትም በታይም ፍሬም ዝቅተኛ የሆነ ታይም ፍሬም የሆነ እና ራሱ ደግሞ ሾርት ተርም የሆነ ሪትሬስመንት ያለው ወይንም ደግሞ ኮሬክሽን ያለው ራሱን የቻለ ስሞል የሆነ ዌቭ ሲሆን ይሄ ልክ እንደ ማዘር ሲኩዌንስ ተመሳሳይ አይነት ካራክተሪስቲክስ አለው ግን ሎወር ታይም ፍሬም ላይ ያለ እና ራሱን የቻለ ኢንትሪ እና ኤግዚት ፖይንቶች ያሉት ራሱን የቻለ ትሬንድ ወይንም ደግሞ ዌቭ ነው ማለት ነው ቻይልድ ሲኩዌንስ። እንዲሁም ደግሞ ማዘር ሲኩዌንስን በምንመለከትበት ሰዓት ማዘር ሲኩዌንስ ደግሞ ዋናው ኢሜጁን አፕ ትሬንድ ነው ወይስ ዳውን ትሬንድ ነው የሚለውን ፒክቸር የሚሰጠን ማዘር ሲኩዌንስ ሲሆን
ይሄ ሲኩዌንስ ታዲያ ለማርኬት ዳይሬክሽኑ አፕዋርድ ነው ወይስ ዳውንዋርድ ነው የሚለውን ነገር በቃ ትክክለኛውን ኢሜጅ ይሰጠናል። ታዲያ በዚህ ማዘር ሲኩዌንስ ውስጥ ሌሎች ደግሞ ቻይልድ ሲኩዌንሶችን ተመልክተን ፖቴንሻል የሆኑ ኤሪያዎችን ኮሬክሽኖችን ትሬድ እናደርጋለን ማለት ነው። በአጠቃላይ ቻይልድ ሲኩዌንስ የማዘር ሲኩዌንስ ምንድን ነው? ትናንሽ ፒስ ነው ብለን ልንጠቅሰው እንችላለን። ማዘር ሲኩዌንሱን ደግሞ ኮምፕሊት የሆነ ፒክቸሩን ማርኬቱን ፒክቸር የሚያደርግልን እና አንደርስታንድ እንድናደርገው የሚያደርገን የሲኩዌንስ አይነት ነው ማለት ነው። ስለዚህ ዋናው ማዘር ሲኩዌንስ ዋናውን ፒክቸር ይሰጠናል። እንዲሁም ቻይልድ ሲኩዌንሶች ደግሞ ምንድነው ትናንሽ ፒሶችን የዛንን የማዘር ሲኩዌንሱን ትናንሽ ፒስ በደንብ አንደርስታንድ እንድናደርገው እና ፐርፌክት ኢንትሪ ቦታዎችን እንድናገኝ ያግዘናል ወይም ደግሞ ይረዳናል ማለት ነው። ላይክ ምስሉ ላይ እንደምትመለከቱት ኤቢሲ ፓተርን በጣም ትልቁ ኤቢሲ ፓተርን ቀጥታ ኤቢሲ ቀጥታ ኤ ጋር ሄዶ ቢን ተች አድርጎ ቀጥታ ዳይሬክትሊ ኢሚዲየትሊ ሲ ላይ አይሄድም ማለት ነው። ይሄ በሚሆንበት ሰዓት ምንድነው በውስጡ ኤ ራሱን የቻለ ሙቭመንት አለው። ከኤ ተነስቶ እስከ ቢ እስከሚመጣ ደግሞ ራሱን የቻለ ሲኩዌንስ ራሱን የቻለ ሙቭመንት አለው። እንዲሁም ደግሞ ቢሲ ሲሆን ቢሲ ዋን ቢሲ ቱ እያለ በውስጡ እያንዳንዱ ሲኩዌንሶች ምንድን ሊኖሩታል ማለት ነው። ራሳቸውን የቻሉ ቻይልድ ሲኩዌንሶች ይኖሩታል ማለት ነው። ዋናው ሲኩዌንሳችን ዋናው ማዘር ሲኩዌንሳችን ግን ከዜሮ ኤቢሲ በትልቁ ሊሆን ይችላል ማለት ነው። ያንን ሲኩዌንስ አቺቭ ለማድረግ ግን በውስጡ የተለያዩ ትናንሽ ሲኩዌንሶችን እንመለከታለን ማለት ነው። ስለዚህ ማዘር ሲኩዌንስ እና ቻይልድ ሲኩዌንስ ይሄንን ይመስላል ማለት ነው። በስተመጨረሻም ደግሞ እንግዲህ ለዛሬ ከምንመለከተው ነገር መካከል ይህን ኤስኬ ሲስተም ተጠቅመን ትሬድ ለማድረግ ምን አይነት ፕሮሰስ ፍሎዎችን መከተል አለብን ወይም ደግሞ እንዴት አድርገን ፕሮሰሱን መከተል አለብን። መጀመሪያ እዚህ ስትራቴጂ ጋር እምነት ያስፈልገዋል፣ ማመን መቻል ይኖርብን። ከዛ በተረፈ ስትራክቸሩን መመልከትና ማወቅ፣ ስትራክቸርን አንደርስታንድ የማድረግ ስኪሉ ያስፈልገናል። ታዲያ ይህን ስትራክቸሩን የማወቅ ስኪሉ ካለን ብቃቱ ካለን ቀጥታ ወደ ምንድነው የምንሄደው? ፕራይስ አክሽኑ ምን ይመስላል ወደሚል ነው የምንሄደው ማለት ነው። ፕራይስ አክሽኑ ምን ይመስላል? ማርኬቱን አናሊሲስ እንሰራለን ከዊክሊ ጀምረን እስከታች 1 አወር ድረስ ብሎም ደግሞ ወደ 30 ሚኒት እንወርድና በደንብ ስትራክቸሩን እንመለከታለን። እሱን ከተመለከትን በኋላ ፕራይስ አክሽን ቢሄቪየርን ማየት መቻልና ማወቅ መቻል ይኖርብን። ይህንን የምልበት ምክንያት ፕራይስ አክሽን ኢዝ ኪንግ ለሁሉም ነገር ማለት ነው። ፕራይስ አክሽን ወደፊት ቪዲዮዎችን እንሰራላችኋለሁ ብዬ አስባለሁ። ግን ማንኛውም ትሬደር ፕራይሱ እንዴት አክት እያደረገ ነው የሚለውን ነገር ማወቅ መቻል አለበት ማለት ነው። እሱን ካወቅን በኋላ ጉድ የሆኑ ኮንፈርሜሽኖች ምን አይነት ኮንፈርሜሽኖች አሉ፣ ስትራክቸር ዋይዝ ምን አይነት የሆኑ ኮንፈርሜሽኖች አሉን፣ ፕራይስ አክሽን ዋይዝ ምን አይነት የሆኑ ኮንፈርሜሽኖች አሉ የሚለውን ነገር መመልከት፣ ከዛ ምን አይነት ስትራክቸር እየሰራ ነው፣ ሃየር ሃይ ሎወር ሎ ምን አይነት ነገር እየሰራ ነው የሚለውን ነገር ማወቅ መመልከት መቻል ይኖርብናል። ታዲያ ይሄንን ለመግባት ሾርት ነው የምንገባው ወይስ ደግሞ ሎንግ ነው የምንገባው? ሃየር ሃይ ሃየር ሎ የሚሰራ ከሆነ ምንድነው ይሄንን ለሎንግ ፖዚሽን መዘጋጀት መቻል ይኖርብናል። ሎወር ሃይ ሎወር ሎ የሚሰራ ከሆነ ደግሞ ሾርት ፖዚሽኖችን ለመግባት መዘጋጀት መቻል ይኖርብናል ማለት ነው። ይሄ ከሆነ በኋላ ሲኩዌንስ እየሰጠን ነው። ሲኩዌንሱ ምን አይነት ሲኩዌንስ፣ ይሄ 3 ዌቭ የሆነ ሲኩዌንስ እየሰጠን ነው። ታዲያ ይሄንን ሲኩዌንስ እየሰጠን ከሆነ ምንድነው ኤ ከዛ ቢ ጋር ሰክሰስፉሊ ሪትሬስ አድርጎ ተመልሶ ኤን ብሬክ አድርጎልናል ወይ፣ ሲኩዌንሱ በምን አይነት ሁኔታ እየሄደ ነው የሚሉ ረጅም የሆኑ ፕሮሰሶች አሉት። ኢንትሪ የምንገባው
የት ጋ ነው? 50 ጋ ነው? 55.0 ላይ ነው ወይስ ደግሞ 51.8% ላይ ነው? የትኛው ጋ ነው የምንገባው የሚለውን ሁሉ ስቶፕ ሎሳችን የት ጋ እናስቀምጣለን የሚለው ሲኩዌንሱ ላይ በደንብ ኖትስ ተደርጓል። ስለዚህ እነሱን ቤዝ አድርገን መመልከትና እነዚህንም ፕሮሰሶች ወይም ደግሞ ፕሮሰስ ፍሎውን አንደርስታንድ ካደረግነው ኤስኬ ሲስተም ራሱ ኢሜጁ ይኖረናል ማለት ነው። ስለዚህ ይህንን ፕሮሰስ ፍሎ መከተል በጣም ተገቢ ነው ማለት ነው። ፎር ዘ ፊውቸር ላይቭ ላይ እነዚህን ነገሮች ምን ይመስላሉ የሚለውን በደንብ ኤክስፕሌን አደርግላችኋለሁ። እስከዛው ድረስ ግን ዶክመንቱንም አታች ስለማደርግላችሁ ዶክመንቶቹን ተመልክቷቸው ግሩፕ ላይ ወይም ደግሞ ፊታውራሪ ኤፌክስ ላይብራሪ ላይ ድሮፕ አደርገዋለሁ። የእሱን ሊንክ ግሩፕ ላይ አስቀምጥላችኋለሁ። ስለዚህ ያንን ፊታውራሪ ኤፌክስ የሚለውን ቻናል ሰብስክራይብ በማድረግ ቴሌግራም ቻናል ሰብስክራይብ በማድረግ እዛ ጋ ያሉ ሌሎች መጽሐፍቶችንም ስለ ፕራይስ አክሽንም ያሉ የተጠቀሱ በጣም ብዙ መጽሐፍቶች አሉ። እነሱን በመግባት ማንበብ ትችላላችሁ። አብራችሁኝ ስላላችሁ በጣም ከልብ አመሰግናለሁ። ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ቻናላችን እንዲሁም የቲክቶክ ቻናላችንን ቲክቶክ ላይም ላይቭ ዲስከስ ስለምናደርግ ቲክቶክ ላይ ቴሌግራም ላይ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስላላችሁ ከልብ አመሰግናለሁ። በቀጣይ ደግሞ ቻፕተር 2ን በደንብ ብሪፍሊ ቆንጆ አድርጌ ቪዲዮዎች እሰራላችኋለሁ። እስከዛው ድረስ ሰላም ቆዩ። መልካም ቆይታ።